ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮቼ እንደምን ቆያችሁ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ጉዞ ወደ ዊንጪ አደርገናል። እንግዲህ ዊንጪን አብረን እንጎበኛለን፣ አሳያችኋለሁ። እናንተም ተከታተሉ። እንዲሁም ደግሞ ቤተሰብ የሆናችሁ ያበረታታችሁ በላይክም በሼርም ያበረታታችሁ ያላችሁ ቤተሰቦቼ እጅግ አድርጌ አመሰግናለሁ። ሌሎቹም ሼር በማድረግ እንዲሁም ደግሞ ቤተሰብ በመሆን አበረታቱኝ። ጥሩ ቪዲዮዎችን ይዤላችሁ እመጣለሁ። እንግዲህ ጥሩ ጊዜ እንደምኖረን ትልቅ እምነት አለኝ። መልካም ጊዜ ይሁንላችሁ። ተከታተሉኝ። እንግዲህ ደርሰናል፣ እየተጓዘን ይገኛለን። እንዲሁም ደግሞ በጣም ደስ ይላል። እዚህ ላይ እንግዲህ መውረጃ ወደ መረቡ እየሄድን ነው። ግን ዳገቱ በጣም ነው የሚያስፈራው። ምናልባችሁን ቆዩ። እንግዲህ ዊንጪ መግቢያው እንግዲህ ይህንን ይመስላል። እጅግ በጣም ደስ የሚልና የሚያምር ውብ የሆነ ግሪኑ በጣም ደስ ይላል። እዚህ ጋር መልበስ ይችላል መሰለኝ። አይተች ትንሽ እንደወደና ሜሮን ታደሰ ጋር እዛ ይሄ እኮ ዝም ብሎ የሚኖሩበት አካባቢ እኮ ነው። እኛንም ፋራ እነሱ ናቸው። ቆይ እኛ ተከማገፈት ይፈሰቃይ ና ማጣው እውነት ደከማ ይሄ ነው አረዳግሞኛል እና ዋናውን ጨርሶ ማራ አዛኑ አለዛ ባይዜ ማለት ከዚህ ፎቶ መስራቸው ቆሞ ነበሩና እንዲህ የሚያምር ውብ የሆነ ዳገቱ ምናምን እጅግ በጣም ደስ የሚል ነው። ችግሩ የሆነ ዛፎቹ በጣም ደስ ይላል። እስማው እጅግ በጣም ያማረ ሰላም ያለበት ስፍራ ኑሮቻችሁ ማድረስ የምትችሉበት መንገድ እኔ እጅግ በጣም ወድጄዋለሁ። ከረጅም ዓመት በኋላ ወደ ኢትዮጵያ ተመልሼ መጎብኘት የቻልኩበት ምርጥ ቦታ ነው። ደስ ይላል። ታች ደግሞ ውሃው ፏፏቴው በጣም ደስ የሚል ነው። እንግዲህ ወደ ድልድሉ እየሄድን ነው። እዚህ ላይ እንግዲህ ቤቶች ልዩ ሁለት ፎቶ እየተነሱ እዛ አጋጣሚ
Hello. ዙሪያ ወደዚህ አካባቢ ገሪ ቪዲዮ አሰራሽ Sini koyado. Kamu taruh di pasau. Jangan sini bacalah. Ini akal dah. Kena tarik auto.